ኢየሱስ ክርስቶስ በሰው ልጆች ላይ ተስፋ አይቆርጥም። በምንሰራው ስራ አይገምተንም። ጴጥሮስን ፈለገው፣ ለመንግስቱ ወንጌል ጠራው። አንድ ነገር የምናስታውሰው ብዙ ጊዜ ጴጥሮስ ስናስብ ክርስቶስ ሰውን አይረሳም። ክርስቶስ አይረሳሽም፣ ክርስቶስ አይረሳህም። ይህ ነው የምናገኘው ትምህርት። እኛ በእምነት ከተከተልነው ያመንነው ጌታ መንገድ ላይ አይጥለንም። ያመናችሁት እግዚአብሔር መንገድ ላይ አይጥላችሁም። የተከተላችሁት ኢየሱስ ክርስቶስ መንገድ ላይ ጥሏችሁ አይሄድም። ክርስቶስ አይረሳችሁም። ክርስቶስ አይረሳሽም። ዋናው ቁም ነገሩ እሱን አምነን መከተሉ ነው። ስናምነው እሱ ሁልጊዜም ታማኝ ነው። ዛሬም ነገም ለዘላለም እሱ ታማኝ ነው።